የተጻፈው ሪዝቅ ሌላ አገር ከሆነ والله እዛ አገር ወስዶ ነው አላህ ያንን ሪዝቅ አንድ ማንኪያም ብትሆን እዛ ሳትቀምሳት ቀብር መግባት የለም። አጀል ከሚፈልግ የበለጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው አጀል ታውቃሉ ሞት ከሚፈልገው የበለጠ ምን ይፈልጓል? ሪዝቁ ይፈልጓል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አጀል እንደሚያሳድድ ሪዝቅህም ያሳድድሃል። እናታችን ሆድ ውስጥ ሆነን የቀለበን ጌታ እንዴት ስንወጣ እንዴት እናታችን ሆድ ውስጥ ምንም አቅም ሳይኖረን እናታችን ሽሮ በልታ ምን በልታ የወር አበባውን እንዲቋረጥ አድርጎ ደሙን ወደ ምግብነት እንዲቀየር አድርጎ ከወጣም በኋላ ምትበላው ምግብ ወደ ወተትነት የቀየረው ማን ነው? አላህ አይደል እንዴ? በኪታብ ርዝቅ ነው እኮ ገና የአራት ወር ጽንስ ሲሆን ርዝቅ ተጽፏል። ምን እንደሚበላ ከእናቱ ወር ጀምሮ ወጥቶ ዱንያ ላይ ያለው ቆይታው ምን ያህል ጊዜ ነው? የምግብ